አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የማይ ሀበሻ ዩቲዩብ ተከታዮች እንዴት ናችሁ? ደህና ናችሁ? አይ ከኔ ጋር ሁሉ ሰላም ነው፣ ሙሉ መልካም። እናንተስ እንዴት ናችሁልኝ? ቆይታ እንዴት ነበር? ደህና ናችሁ? አይ ዛሬ እንግዲህ ያለሁበትን ቦታ ላሳያችሁ መጥቻለሁ ማለት ነው። እኔ ያየሁትን ላሳያችሁ። ምናልባት በስራ ላይ ሆናችሁ ወይንም ይህን ቦታ ያላያችሁ ቤታችሁ ሆናችሁ ለማየት እድሉ ያበቃል ማለት ነው። ቪዲዮን እስከ መጨረሻ ድረስ ተከታተሉኝ። ያለሁበት ቦታ ዱባይ ግሎባል ቪሌጅ ይባላል። ከውስጡ ብዙ አይነት ነገሮች አሉ፣ ብዙ የሚታዩ ነገሮች አሉ። እስከ መጨረሻ ድረስ ተከታተሉ። ቪዲዮን ላይክ ማድረጋችሁን እንዳትረሱ ማለት ነው። ይሄ የህንዲውን አይዶን ነው ብቻ በጣም የሚያስገራርም ነገሮች አሉ ከውስጥ። አሁን ያለሁት ገና ከመግቢያው ነኝ፣ ከውጭ ላይ ነኝ። ከለሩ ፒንክ ከለር ነው ከላይ ያለው። ወደ ውስጥ ልገባ ነው። እስከ መጨረሻ ድረስ እዩት ማለት ነው። እና ትርፍ ሰዓት ያላችሁ ቦታ መምጣት የምትችሉ ሰዎች መምጣት ትችላላችሁ። መጣችሁ ጎብኙት። በጣም ፈታ ያደርጋል፣ ነቃ ነቃ ያደርጋል። ይህን ይመስላል ማለት ነው። በነገራችን ላይ እዚህ ውስጥ በጣም ብዙ ሰው አለ ማለት ከዱባይ ያለ ብቻ ሰው አይደለም። ከሳውዲ ከተለያዩ ሀገሮች እየመጡ እዚህ ቦታ አለ ጉብኝት ይገባሉ ማለት ነው። ሰው ብዙ አለ። የልጆች መጫወቻ ቦታ አለ። ሰፊ ነው፣ በጣም ሰፊ ነው እና ብዙ ነገሮች የሚታዩ ወደ ውስጥ አሉ ማለት ነው። በነገራችን ላይ ብዙ አይነት የአህጉራት ስሞች የተጻፈበት ቦታ ነው። ይሄ እንደምታዩት ኩዌት ይላል። የኩዌት ነው። ኩዌት የመሳሰሉ ነገሮች ከውስጡ እንደ ልብስ ብዙ አይነት ነገሮች ገበያ ነገር አለው ማለት ነው። ይሄ እንደምታዩት ውሃ ነው። ከለሩ በጣም ያምራል። ጽድት ያለ ነው። ሰፊ ነው በጣም እስከ ወዲያኛው ድረስ ማለት ነው። ኩዌት በአረበኛም በእንግሊዝኛም የተጻፈ ማለት ነው። ከኩዌት ለጥቆ የመን ይህ እንደምታዩት በጣም ያምራል። ላይቱ በእርግጥ ላይተር ነገር ይወዳሉ እነሱ። መብራት ነገር ቦግ ያለ ነገር ስለሚወዱ ሁሉም ቦታ መብራት አለ። ልጆች በጣም ደስ ስለሚላቸው በዚህ ቦታ ይመጣሉ ልጆች። ከውስጡ ሲገባ ደግሞ ከላይ እንደዚህ የሁሉም ሀገራት ከተጻፈበት ውስጥ ሲገባ ልብስ ብዙ አይነት ነገር አለ መግዛት የሚፈልጉ። ለምሳሌ የመን ከሆነ በየመን ውስጥ የምትፈልጉትን ነገር መግዛት ትችላላችሁ ማለት ነው። ኩዌትም እንደዛው፣ አሜሪካም አለ፣ ሩሲያ ብዙ ሀገራት አፍሪካ አለ ከውስጥ ማለት ነው። እስከ መጨረሻ ድረስ ካያችሁ ታገኙታላችሁ የቪዲዮውን ትርጉም ማለት ነው። ይሄኛው የመን ነው። በአረበኛም በእንግሊዝኛም የተጻፈ ይሄኛው ከላይ ብራዚል ይሄኛው ማለት ነው። ቀጥሎ ያለው ኢራን፣ የኢራን ይሄን ይመስላል። የኢራን የሆነ እንደ ሀውልት ነገር አለው። ከፊት ለፊቱ ላይ ስዕል ነገር አለው። ከጀርባ ደግሞ እንደዚህ አይነት ስዕል አለው። ውሃ ምናምን
ከዛ ሰዎች በየሁሉም ቦታ ነው የሚገቡት። ኢራን፣ ሩሲያ፣ አፍሪካ፣ አሜሪካ በየሁሉም ቦታ ነው ሰው የሚገባው ማለት ነው። ይሄ የአፍሪካ ነው። የአፍሪካ የሚገርማችሁ ነገር የሀበሻ ምግብ ቤት አለ። ከዛ ቀጥሎ ደግሞ አፍሪካኖች ራሳቸው የሚያቀርቡት ዳንስ ማለት ነው አላቸው። እንደዚህ ተመልካች ምናምን ሲላቸው ፕሮጀክት ሲገባ እነሱ በመመልከት ይገባልና ዳንስ ያሳያሉ። አፍሪካኖች ብቻ ሳይሆን ሌላም ህንዶች እንደዚህ አሉ ማለት ነው። የሚያሳዩ ዳንስ ልክ እነሱ ዳንስ ሲጀምሩ ሰው ይሰበሰባል። ከዛ የተወሰነ ደቂቃ ከተጫወቱ በኋላ ሲቆሙ ሰዎቹ ደግሞ ወደ ገበያ ይገባሉ። ልብስ የሚገዛ ልብስ ይገዛል፣ ጫማ የሚገዛ ጫማ ይገዛል፣ ይጫወታል። ይህ ከውጭ ማሳያችሁ የአፍሪካ ነው። የራሳቸውን አለባበስ የራሳቸውን ባህል የሚያቀርቡበት ቦታ ማለት ነው። እና የሚገርም ቦታ ነው። ሳታዩት እንዳታልፉት። ከቻላችሁ ምናልባት ኢንተራክቲቭ የሆነ ቦታ የማየት እድል ላታገኙ ትችላላችሁ ማለት ነው። አንደኛ ደግሞ ውጭ ላይ መውጣት የምትችሉ ማየት የምትችሉ ገብታችሁ ማየት ትችላላችሁ። በጣም በታዘና ያፈጣል። የሀበሻ ምግብ ቤት አለ። የሀበሻ ምግብ መብላት ትችላላችሁ። የሀበሻ ልብሶች፣ ባንዲራ ልብሶች፣ ብዙ አይነት ነገሮች ከውስጥ ይሸጣሉ። የሀበሻ ልጆች ራሱ ውስጥ ገበያ ይሸጣሉ ማለት ነው። እና አሰራሩ ሁኔታው የሁሉም ሀገራት ከለር የያዘ ነው። የራሳቸው ማለት ነው። አፍሪካም የራሱ፣ አሜሪካ የራሱ፣ ኢራን የራሱ፣ የመን የሁሉም ሀገራት፣ ኢንዲያ እዚህ ጋር እንደምታዩት ከታያችሁ የኢንዲያ ነው። ምናልባት ይረብሻቸዋል ብዬ ድምፁን አጠፋሁት ማለት ነው። ኢሮፕ ቀጣይ ያለው ኢሮፕ ነው። ከኢሮፕ ቀጥሎ አሜሪካን። ይሄ የአሜሪካ ነው። ያው እንደምታዩት መግቢያው ላይ ያለ በሩ የአሜሪካ አሜሪካን የመሰለ፣ ኢሮፕ የመሰለ፣ አፍሪካን የመሰለ የየሁሉም ሀገራት የራሳቸው የቻለው ማለት ነው። ሩሲያ የሩሲያ ምግብ ነው።
እዚህ ውስጥ የማታገኙት አህጉራት የለም። የሁሉም አይነት አለ። የሁሉም አይነት ano bakit ano yung sa picture? Sige mamaya lang sinabay. Hindi namin lang. እና ምርጦቼ ይህን ይመስላል የዛሬ ውሎ። ላይክ ማድረጋችሁን አሁንም እንዳትረሱ። ከኔ ጋር ቤተሰብ ያልሆናችሁ ቤተሰብ Rimando mezzo. Cucu favorito. Oh me haseki maini. Wow. Yeah. The pavilion, have a look for the nice and very unique souvenirs all the way from all over Africa. Hakuna Matata. Ng'ombe hazeeki maini. Wow! Hakuna Matata. ወደሉን ነገር በኮሜንት እንድታሳውቁኝ እፈልጋለሁ። ኮሜንት አድርጉልኝ። የማስተካከለውን ነገር አስተካክላለሁ ማለት ነው። እዚህ ጋር እንደምታዩት